ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን በድጋሚ ወደ ማኪቲው በሰላም መጣችሁ። አዲስ ከሆናችሁም ደግሞ እንደዚህ አይነትና ሌሎችም ስለ ውበቱ ጠቃሚ የሆኑ ቪዲዮዎችን በየጊዜው እንዲደርሰው ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛለሁ። በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤናና ደስታ ያድርግልን። ሀገራችንንም ሰላም ያድርግልን። ዛሬም እንግዲህ በሌላ በጠቃሚ ቪዲዮ ተመልሼ መጥቻለሁ። ባለፈው ቪዲዮ ለደረቅ ፊት የሚሆን ምርጥ መላ ነበር ይዤላችሁ የመጣሁት። አሁን ደግሞ እኛስ ወዛም ፊት ላለን ላላችሁኝ ለሱ የሚጠቅም ቪዲዮ ነው ይዤላችሁ የመጣሁት። ተከታተሉ። እሺ ለወዛም ፊት መንከባከቢያ የሚሆኑ 3 ውህዶችን ነው ይዤላችሁ የመጣሁት። እነዚህን ውህዶች ለማዘጋጀት ደግሞ የሚያስፈልጉን ሬት፣ እርድ፣ እንቁላል፣ ሎሚ፣ ቲማቲም እና ስኳር ናቸው። ባለፈው እንግዲህ ለደረቅ ፊት የሚሆኑ ውህድ ነው ያዘጋጀውላችሁ። አሁን ደግሞ ለወዛም ፊት የሚሆን ነው ማለት ነው። ወዛምና ደረቅ ፊትን በአንድ አይነት መንገድ እንከባከብ አንችልም። ምክንያቱም ሁለቱም የራሳቸው የሆነ ባህሪ ስላላቸው በቆዳችን አይነትና ባህሪ ለቆዳችን የምናደርገው ጥንቃቄና በቆዳችን ላይ የሚደርሰው ጉዳትም እንደ ቆዳችን አይነት ይለያያል። ወዛም ፊት ከደረቅ ፊት አንፃር የፊት ቆዳ የመሸብሸብ እድሉ ዝቅተኛ ነው። የፊት ቆዳ ቶሎ ቶሎ እንዳይሸበሸብ በማድረግ የልጅነት ቆዳን ይዞ እንዲቆይ ያደርጋል። ወዛም ፊት ያላቸው ፊታቸውን በአግባቡ የሚንከባከቡት ከሆነ ለእርጅና የመጋለጥ እድሉ የቀነሰ ነው። ይህም እንግዲህ አንዱ ጥሩ ጎኑ ነው ማለት ነው። ነገር ግን ፊት ከልክ ያለፈ ወዝ ሲኖረው በቀላሉ ለአቧራና በአይን ለማይታዩ ቆሻሻዎችን ስለሚይዝ ፊትን ሊያበላሹ ከሚችሉ እንደ ፈንገስ፣ ሽፍታና ብጉር ተጋላጭ ይሆናል ማለት ነው። ይህ ሽፍታና ብጉር ደግሞ ፊት ላይ ሲቆይ ፊት ላይ ጥቋቁር ነጠብጣብን ጥሎ ነው የሚሄደው። ስለዚህ ይህንን ለመከላከል በቀላሉ በቤታችን ውስጥ በመናዘጋጀው ውህድ እንዴት መከላከል እንደምንችል እናያለን። ወደ አሰራሩ እንሂድ። የመጀመሪያውን ውህድ እንግዲህ ለመጀመር ሬቱን እንደዚህ እሾኩን እንደዚህ ቆርጣውና ዳርዳሩ ያለውን እሾክ ከዛ እጥብ አደርገዋለሁ። ካጠብኩት በኋላ መሀል ለመሀል ለሁለት ቆርጠዋለሁ ማለት ነው። ከዛም በጄሉ በኩል እርድ እንጨምራለን ማለት ነው። በማንኪያ እያደረግን እርድ እንጨምራለን። ከዛም ከሬቱ ጋር በደንብ እንዲዳረስ ሬቱን እንደዚህ በማንኪያ ቆረጥ እያደረኩኝ በደንብ እርዱ እስኪ እንዲገባ ውስጥ ድረስ እንደዛ አደርጋለሁ ማለት ነው። ከዛም እንደዚህ ካደረኩ በኋላ ፊታችንን እንደዚህ በክብ እያደረግን ማሳጅ እያደረግን እንቀባለን። ሬት እንግዲህ የተጎዳ ፊትን ለማከብና ወደ ነበረበት ለመመለስ ፍቱን መፍትሄ ነው። ብዙ ጥናቶችም ይህንን መስክረውለታል። እርድን በውስጡ ባለው አንቲ ባክቴሪያል እና አንቲ ኢንፍላሜሽን ባህሪዎች በወዝ አማካይነት ለሚመጣ ብጉርና ሽፍታን ለማጥፋት በጣም ጠቃሚ ነው ማለት ነው። እዛ እንደዚህ እሽት ካደረግነው በኋላ ሲደርቅ ጠብቀን መታጠብ ነው ማለት ነው። ይህን ውህድ እንግዲህ በሳምንት አንዴ ብንጠቀመው ተመራጭ ነው። ግን ሬቱን ከመጠቀማችን በፊት እጃችን ላይ ሞክረን ብንጠቀም ጥሩ ነው። ምክንያቱም አለርጂ ካለባችሁ ጥሩ አይሆንም ማለት ነው። ስለዚህ እጃችሁ ላይ ሞክራችሁ ምንም አይነት ነገር ካላስከተለ መጠቀም ትችላላችሁ። እጃችሁ ላይ ሞክራችሁ ግን ሽፍታን ነገር ካስከተለ ያው አለርጂ ሊኖር ስለሚችል ሌሎች አማራጮች መጠቀም ትችላላችሁ ማለት ነው። ሁለተኛው ውህድ ደግሞ እንቁላልና ሎሚን ተጠቅመን የምናዘጋጀው ሲሆን አንድ እንቁላል እንደዚህ ከፍለን ነጩን ክፍል ከአስኳሉ ለይተን በጎድጓዳ ዕቃ ውስጥ ጨምራለሁ ማለት ነው። ነጩን ክፍል ነው የምፈልገው። ስለዚህ እንደዚህ አስኳሉን ሳላስገባ ጎድጓዳ ሳህን ውስጥ ጨምራለሁ። እንቁላል እንግዲህ በቫይታሚን ኤ የበለጸገ በመሆኑ ለወዛማና ለቅባታማ የፊት ቆዳ በጣም ጠቃሚ ነው። በእንቁላል ውስጥ የሚገኘው ንጥረ ነገር በቆዳ ላይ የሚገኙ ሽፍታዎችን ለማጥፋት ፍቱን መፍትሄ ነው። ከዛም ግማሽ ሎሚ እጨምራለሁ።
ሎሚ የማይስማማችሁ ከሆነ ግን አለመጨመርም ትችላላችሁ። የእንቁላሉን ይሄ ነጩን ክፍል ብቻ መቀባት ትችላላችሁ። በሎሚ ውስጥ ያለው አሲድ አንቲባክቴሪያ በመሆኑ በወዝ አማካይነት በፊት ላይ የሚከሰቱ ሽፍታና ብጉሩንም ጭምር ይከላከልልናል። ከዛም አንድ ላይ እንደዚህ በማንኪያ እያደረግን እንመታዋለን ማለት ነው። በደንብ እንዲዋሃድልን እንደዚህ እንመታዋለን። ከዛም በጣታችን እየነከርን በደንብ ፊታችንን ማሳጅ እያደረግን መቀባት። ይህን ውህድ ለ10 ደቂቃ ቆይቶ ለብ ባለ ውሃ መታጠብ። ይህንን እንግዲህ በሳምንት ቢያንስ አንድ ብንጠቀመው ጥርትና ልስልስ ያለ የፊት ቆዳ እንዲኖር ያደርጋል ማለት ነው። ለእንቁላል አለርጂ ከሆናችሁም ደግሞ በዚህ ቪዲዮ ላይ ያሉትን ሌሎች አማራጮችን መጠቀም ትችላላችሁ። ሌላው ሶስተኛው ውህድ ደግሞ ቲማቲምና ስኳርን ተጠቅመን የምናዘጋጀው ነው። ያው ከዚህ በፊት በሰራሁት ቪዲዮ ላይ አሰራሩ እንዳሳየዋችሁ ቲማቲሙን በግማሽ ቆርጠን እላዩ ላይ ስኳር መጨመር ነው። ከዛም ፊታችንን በክብ እያደረግን እያሸን ማሳጅ እያደረግን እንቀባዋለን ማለት ነው። ቲማቲምም እንግዲህ በውስጡ ያለው ከፍተኛ የቫይታሚን ሲ እና በተፈጥሮ ዘይትን የሚቀንሱ አሲዶች በውስጡ ስላለው ለወዛም ፊት በጣም ጠቃሚ ነው ማለት ነው። ወዙን ይቀንስልናል፣ እንዲሁም ብጉሩን ለመከላከልም ይረዳናል ማለት ነው። በቲማቲም ውስጥ የሚገኘው ንጥረ ነገር በወዝ አማካይነት የተደፈነ ፊት ላይ የሚገኙ ቀዳዳዎችን በመክፈት ከብጉርና ከሽፍታ ይከላከላል ማለት ነው። እንዲሁም ለስላሳ ሆኖ እንዲቆይ ይረዳዋል። ስኳር ደግሞ በፊት ላይ የሚወጡ ጥቋቁር ነገሮችን ያነሳልናል። ከዛም ፊታችን እሽት በማድረግ 15 ደቂቃ ቆይተን መታጠብ። ይህ ውህድ ጥርት ያለና የሚያበራ ፊት እንዲኖረን ስለሚረዳ በሳምንት አንዴ ወይም ሁለቴ ብንጠቀም ይመከራል። ከዚህ በተጨማሪ ደግሞ ወዛም ፊት ካለን ዘውትር በየቀኑ 2 ጊዜ መታጠብ ይኖርብናል ማለት ነው። ፊታችንን 2 ጊዜ ብንታጠበው ጥሩ ነው። ካልሆነ ግን ወዝ በፊት ላይ በሚቆይበት ጊዜ ፊታችን ላይ ያሉ ቀዳዳዎችን እንዲደፈን በማድረግ ሽፍታና ብጉር እንዲወጣብን ያደርጋል ማለት ነው። ስለዚህ ፊትን በቀን 2 ጊዜ መታጠብ ወዙ መጠነኛ እንዲሆን ያደርግልናል ማለት ነው። እና እንደዚህ ያሳየዋችሁን መንከባከቢያ ዘዴዎች በመጠቀም የፊት ወዝን መቀነስ እንችላለን ማለት ነው። እንደዚህ ውሃ በማናገኝበት ሰዓት ደግሞ በእርጥብ ጨርቅ ወይም በዋይፕስ መጥረግ። ግን በደረቅ ሶፍት ወይም በደረቅ ጨርቅ ፊትን መጥረግ በጣም አይመከርም፣ ምክንያቱም እንዲፈገፈግ ያደርጋል። እርጥብ ስለሚሆን ቆዳው እንዲፈገፈግ ያደርጋል። ስለዚህ በእርጥብ ሶፍት መጥረግ ተገቢ ነው ማለት ነው። እሺ እንግዲህ ቪዲዮአችን እንደተከታተላችሁት ይመስል ነበር። እንግዲህ ከዚህ በኋላ ወዛም ፊት ያላችሁ በዚህ ባሳየዋችሁ መልኩ ፊታችሁን መንከባከብ ትችላላችሁ። በቀጣይም ደግሞ በሌላ ቪዲዮ እንገናኛለን። እናንተም እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት ቦክስ ላይ አስቀምጡልኝ። እስከዛው ቸር ቆዩልኝ።